አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ በዝዝት ይበልልኝ። ያው ነገ ኢድ ነው፣ እንኳን አደረሳችሁ ለማለት ነው የመጣሁት። ምንም አዲስ ነገር የለውም። ያው እና 10 ቀኑን ሙሉ ልክ እንደ ረመዳን ጾም በሉት ብቻ አላህ ሱብሃነሁ ወተዓላ ዚያማችን ቂያማችን አላህ ይቀበለን። 10ሩንም ማለትም ዛሬ 9ኛ ቀኑን ነው። 9ኛውም ቀን እንግዲህ እንደ ረመዳን ነው። ፍጡር እናዘጋጃለን። እራት አይቀረ ሳኡራ አይቀረ ብቻ አልሐምዱሊላህ። በዛ ላይ ደግሞ ሙቀት አለ እና ሊመቻች ብሎ ምንም ነገር አዲስ ነገር ይዤ አልመጣሁትም። ያው ለመላው ሙስሊም እህት ወንድሞቼ እንኳን አደረሳችሁ ለማለት እፈልጋለሁ። አላህ ሱብሃነሁ ወተዓላ ጾማችንን ተቀብሎ ዱዓችን ተቀብሎ በጀነት ፍርዶስ ያበሽርልን። ዱንያ ላይ የምንፈልገው ነገሮችን ሁሉ እሱ ያሟላልን። አብዛኞቻችሁ እንደኔ ስደት ላይ ናችሁ ያላችሁትና ስደት በቃ ብላችሁ አላህ ለሀገራችሁ አብቃላችሁ። ከቤተሰቦቻችሁ ከእናት አባት አንድ ላይ ኢድ ሀገር ላይ ነው የሚያምረው። ደስ የሚለው ቢለበስ ያምራል፣ ቢበላ ያምራል። በጣም ደስ የሚለው ሀገር ነውና አልሞላ ብሎን እንግዲህ ብዙ አመታትን በስደት ላይ ልክ ረመዳን ሲመጣ መጀመሪያስ ያው ቤቴ ሄጄ ነው የሚጾመው። ሀገር ቤት ገብቼ ጾማለሁ እንላለን። ፍላጎት ብቻ እንጂ ምኞት የለውም እና ፍላጎት ብቻ ምኞት ከሌለ ማፊ ፋይዳ እና ሁሌም እንመኘዋለን። በተለይ ደግሞ አረፋ በዓል ሲሆን ሱብሃንአላህ በጣም ያው ቤተሰቦቼ ጋር ቢሆን ኢድ ከቤተሰቦቼ ጋር ሄጄ ሰግጄ መጥቼ ወላሂ ላዚም በጣም ደስ ይላል ሀገር ቤትና እዚህ መዳም ኩቺና ላይ ሆነን ከስራ ወደ ስራ ከስራ ወደ ስራ አንድ ረፍት የለን። እኔ ብቻ አላቅም ኢድ ሲመጣ እኔ ኢድ ብዙ ጊዜ እዚህ ስራ ቦታ ስለሚያሳልፈው በቃ ሁሉም ቀን አንድ ነው ብዬ ነው የሚያስበው። ማለት ለኔ እንደዚህ ነው የሚመስለኝ። ኢድ ሲመጣ የሆነ ድሮ ልጅ እያለን ልብስ ሲገዛ ለሶላት ስንሄድ ምናምን ነገር ተክቢራው ምናምን ደስ ይል ነበር። በቃ እዚህ ከመጣው እዚህ ያው ሄዶ ሰግዶ ይመጣሉ። ከዛ በተረፈ መጥቶ ነው የሚተኙት። ኢድም አይመስልም። የሆነ በቃ የተለመደ ነገር ስለሆነ ምንም እንደነሱ ሆኜ ኢድ ሲመጣ እንደ ሀገር ቤት ምንም መስሎ አይታየኝ። በቃ ኖርማል ሁሉም ቀን እንደ ሁሉም ቀን እንደ ማንኛውም ቀን አድርጌ ነው የሚያየው ቀኑን ማለት ነው። የሆነ ለየት ያለ ያው ዳቦን ብንጋግር ያው አመት ባሉን ለማስመሰል ብንሞክር ራሱ ውስጤ ያው ዋናው ነገር ውስጡ ነውና ከውስጥ ምንም የሆነ የኢድ ነገር የሆነ ድባቡም ራሱ ለኔ አይመጣልኝም፣ መስሎም አይታየኝም። ሰው ለኢድ ነው ብሎ በቃ የማይሆነው ነገር የለ። ከኦንላይን ልብስ ይጠልባል ምናምን እኔ ምንም መስሎ አይታየኝም። በቃ ከነሱ ጋር ብዙ ጊዜ ስላሳለፍኩኝ በቃ እንደነሱ ሆኜ ቀረው ማለት ነው። ግን አገር ቤት ቢሆን በቃ የሰው ሁኔታው አቀባበሉ ገና ረመዳን ማለትም ዙል ህጃ ገና እንደገባ በፊት ኖራ ይቀባል። እኛ ወደ ስልጤዎቹ ለአረፋ በዓል ኖራ ቤት ኖራ ይቀባል። አሁን ያው ኖራ ቀርቶ ቀለም ነው። ግቢ ይጠረጋል። በግ ተገዝቶ ይመጣል። ከሩቅ ነው ገዝቶ የሚመጣው። በቃ ለየት ያለ ነገሮችን ምግብ ይዘጋጃል። በቃ ደስ ይላል። እዚህ ግን ራሳቸው የሆነ በቃ ነገ ኢድ ነው ሲባል 10 ኪሎ ሜካፕ ጠፈጥፋሉ። ለሜካፕ ወጪያቸውን ወጪ ያደርጋሉ። በቃ ተኝቶ ተነስቶ ለራት ከመግሪብ ከሻ በኋላ በቃ ወይ እህት ጋር ትሄዳለች ወይ እናት ጋር ትሄዳለች።
በቃ ወይ ቤተሰብ ስብሰባ የሆነ ቦታ ይኖራል ወይ እስትራሃ በቃ እነሱ እዛ ይሄዳሉ። እኛ ደግሞ ከስርስር የነሱን እንግዲህ ከስርስር እያጸደን እያረተብን ያው ጊዜያችንን እንፈጃለን። ኢድን መስሎ አይታየንም። ግን ባለንበት ሁኔታ ሆነንም ኢድ አስመስለን መኖሩ የተሻለ ነው። ባለው ማመስገን ባለው መደሰት አላህ ለዚች ቀን ስንቶች ተመኝቶ ያልደረሰበት አለና ለዚች ቀን ስላደረሰን አልሐምዱሊላህ ብለን ባለው መደሰቱ የተሻለ ነው እና በያላችሁበት ውድ የሀገሬ ልጆች ኢትዮጵያኖች አላህ እንኳን በሰላም አደረሳችሁ። ዱዓ አድርጉ። ያው ዛሬ ዱዓ ቀን ነው፣ ተክቢራ ቀን ነው እና ዱዓ አድርጉ። ስደት ጥንንጥ ልጆች ፌስቡክ ላይ እና ዩቲዩብ ላይ ሲሸራሸር የሚያዩ 13 አመት ልጅ ሆኖ ነው ስደት እየወጣ ያለውና ስደት በቃ ብሎ ሀገራችን ላይ ሰርተን የምንበላ ሀገራችን ላይ ሰርተን የምንኖር ቤተሰብ ጋር ሳንለያይ ወላሂ እኔ ታላቅ እህቶቼ አባቴ እናቴ ሲያስታውሱ ልጆቹን በሚያሳድግበት ሰዓት ያው ዘመኑን ኑሮ ውድነቱን ነው ዶላሩን ነው የሚባለው እና አባት እናቴ የነበሩት ሁኔታ ያሳደጉት ያሉት ሁኔታ ምንም የትም ሳልሰደዱ እዛ ሆኖ ነው ያሳደጉን። ግን እኛ ተሰደንም እንኳን ስንት አመት እዚህ ኖር ያለው ግን ሀገር ቤት ለማግባት ቢያስብበት ሰዓት ኑሮ ውድነቱ ሲባል በቃ ስንት ኪሎ እንደሚቀንስ ራስኛ የሚያውቀው ፍራቱ ማለት ነው። እና አላህ ሀገራችንን አላህ ሰላም አድርግልን። ባለው አብቃቅተን ባለው ተደስተን የምንኖር አላህ ያድርግልን። ብዙ ሴቶች ያው ስደት ላይ ነው የምናሳልፈው። የሴት ልጅ እንግዲህ እድሜ ይሄዳል። በትንሹም ባለች አሳምረን ሌሎችን በሌሎ ነገሮች ከምንፎካከር ባለች ነገር አብቃቅተን ብንኖር ሳናገባ ልጅ ሳንወልድ አረብ ሀገር ላይ እድሜያችን ከሚያልቅ ጉልበታችን ማሳልቋል እና ሀገር ቤት ብንገባ ሁላችንም ተብቃቅተን ባለው ተደስተን እንኖር እላችኋለሁ። ባላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። እጅግ አድርጌ አመሰግናለሁ። ዩቲዩብ ቻናሌን ሼር፣ ሰብስክራይብ፣ ኮሜንት ያደረጋችሁ ያላችሁን እህት ወንድሞችን እጅግ አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለየን እላለሁ። ሼር በማድረግ ኮሜንት በማድረግ አይዞሽ በማለት የምትበረታቱኝ እህት ወንድሞችን እጅግ አድርጌ አመሰግናለሁ። ባላችሁበት ሁላ የአላህ ሰላም የአላህ እዝነት አይለያችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።